ኬኬ ቲዩብ ሰብስክራይብ በማድረግ የኬኬ ዩቲዩብ ቻናል ቤተሰብ ይሁኑ። ኬኬ ቲዩብ ሰብስክራይብ። ሰላም እንዴት ናችሁ? የኬኬ ዩቲዩብ ቻናል ቤተሰብ በዛሬ ቪዲዮ የምንመለከተው በስልካችሁ የተለያዩ ማስታወቂያዎች እየመጡ ካስቸገራችሁ እንዴት አድርጋችሁ ማቋረጥ እንደምትችሉ ሙሉ ቪዲዮውን የማሳያችሁ ይሆናል ማለት ነው። ፈጠን እያልኩ ነው የማሳያችሁ፣ ግን እንደዚህ አይነት ቁም ነገር አዘል ቪዲዮ እየሰራው ምንም አይነት ላይክ እያረጋችሁ ስላልሆነ ላይክ እንድታረጉልኝ ስል በትህትና ጠይቃችኋለሁ። ውድ የቻናሌ ቤተሰቦች የማይሆን ቪዲዮ ላይክ ከምታረጉ እንደዚህ ለሰው የሚጠቅም ቪዲዮ ላይክ ብታረጉ አሪፍ ነው ማለት ነው። አሁን ወደ ቪዲዮ እንሄዳለን ማለት ነው። የተለያዩ ዌብሳይቶች እና የተለያዩ አፕሊኬሽኖች እንደ ክሪስቲፋይ ቲቪ ኳስ ልታዩ ስትገቡ እንዲሁም ደግሞ የተለያዩ ዌብሳይቶችን ስትጠቀሙ የተለያዩ አድ እየመጣ ካስቸገራችሁ ማለት ነው፣ ማስታወቂያ እየመጣ ካስቸገራችሁ እንዴት አድርጋችሁ ማቋረጥ እንደምትችሉ የማሳያችሁ ይሆናል ማለት ነው። አብራችሁ ይቆዩ። እሺ ተመልካቾቼ፣ ቀጥታው ምንድነው የምናደርገው? ወደ ፕሌይ ስቶር እንገባለን ማለት ነው። ፕሌይ ስቶር ላይ ከገባን በኋላ አንድ ዳውንሎድ የምናረጋት አፕሊኬሽን አለች ማለት ነው። እሷም ምንድናት? ይቺ እንደምትመለከቷት ማላወሪቢት ሞባይል ሴኩሪቲ ትላለች። እሷን ነው ዳውንሎድ የምታረጓት ማለት ነው። ይቺኛዋ ያከበብኩባት ማለት ነው። ለኔ እንደምትመለከቱት ኦፕን በለው ነው የሚለኝ፣ ለእናንተ ግን ዳውንሎድ ታረጋላችሁ ማለት ነው በመጀመሪያ። ስለዚህ አሁን ምንድነው የምናረገው? ልክ ኦፕን እለዋለሁ። እንደምትመለከቱት ኦፕን ስለው አስጀምረው ይላል። ጌት ስታርትድ እለዋለሁ ማለት ነው። እንደምትመለከቱት ቹዝ ዮር ፕላን ይለኛል ማለት ነው። ይሄ ምንም ነገር በገንዘብ ክፍያ እንድንጠቀም ስለሚያደርገን ማለት ነው ጌት ስታርትድ የሚለው። ከዛ እንደምትመለከቱት አለው እንለዋለን ማለት ነው። ፐርሚሽኑን የሚመጣውን ፐርሚሽን አሉ እንለዋለን። አሁን እንደምትመለከቱት እንግዲህ ፕሮቴክሽን 32 ይለኛል። ስለዚህ አሁን ምንድነው የማደርገው? ቡስተር አረጋለሁ ማለት ነው። እንደምትመለከቱት አሁን ቡስተር የሚለውን ስነቀው ፉል ስካን የሚል አለ። እያንዳንዱን ለመንካት ስለማይመቻችሁ ፉል ስካን የሚለውን ትመርጣላችሁ። ከዛ ስካን ናው የሚለውን ትጫናላችሁ ማለት ነው። ስካን አፕላይ ኦንሊ እና ጊቭ ፐርሚሽን የሚል አለ ማለት ነው። ከዛ እንደምትመለከቱት ጊቭ ፐርሚሽን የሚለውን የአፕሊኬሽኑን አሎ ታረጉና ባክ ብላችሁ ወደ በኋላ ትመለሳላችሁ። ከዛ እንደምትመለከቱት አሎ ትላላችሁ። ከዛ ስካን ያደርገዋል ሙሉ በስልካችሁ ያሉትን አፕሊኬሽኖች ማለት ነው። ስካን አድርጎ እስከሚጨርስ በትዕግስት እንጠብቃለን ማለት ነው። እስከዛ ግን ይህ ስካን አድርጎ እስከሚጨርስ እናንተ ደግሞ ቻናሉን ሰብስክራይብ እንዲሁም ደግሞ ይህን ቪዲዮ ላይክ አድርጉ። ሀሳብ አስተያየታችሁን ደስ ያላችሁ ነገር ኮሜንት ላይ ጻፉልኝ ማለት ነው። አሁን እኔ በማይመለከተኝ ቪዲዮ የሚጠቅም ሆኖ ካገኘሁትኝ የተለያዩ ቪዲዮዎችን እየገባው ላይክ አረጋለሁ ማለት ነው። ላይክ ማድረግ ምንም አይነት ጉዳት ስለሌለው እኛም ማበረታታት ስለሚሆን ላይክ ብታረጉልን ለቪዲዮ ለብዙ ሰው ይህ ቪዲዮ ሼር እንዲሆን ስለሚያደርገው ላይክ አድርጉልኝ። ከዛ እንደምትመለከቱት አሁን ስካን እያደረገ ነው ማለት ነው። ስካን እስከሚያደርግ በትዕግስት እንጠብቅ። እሺ ተመልካቾቼ፣ አፕ ስካንድ የሚለው ሲያልቅ አሁን ደግሞ ፋይል ስካንድ ብሎ አንጥቶልኛል። እንደምትመለከቱት እንግዲህ ሶስቶች ነገር ስካን ይሆናሉ ማለት ነው። ይሄም ስላችሁ ምንድነው? የመጀመሪያው አፕ ስካን ነው። ይሄም ማለት የስልካችሁ አፕሊኬሽኑን የመጀመሪያ ስካን ያደርጓል። እንደምትመለከቱት 561 አፕሊኬሽን ስካን ተደርጓል ማለት ነው፣ ከነ ቻቹ ጭምር ማለት ነው። ሁለተኛ ላይ ደግሞ እንደምትመለከቱት ፋይል ስካንድ የሚል አለ። እሱም አሁን ስካን እየሆነ ነው ማለት ነው። እስካሁን እንግዲህ እና አፕሊኬሽን ስካን ለማድረግ ወደ 4 ሚኒት ፈጅቶበታል ማለት ነው፣ እኔ በማለት ስለማቋረጠው እንጂ። አሁንም ፉል ስካን እስከሚል ፑስ እናደርገውና ቪዲዮ ልክ ተመልካቾቼ እንደምትማዩት እንግዲህ ያ ሁሉ አፕሊኬሽን ስካን ሆኖ ክሪስቲፋይ ቲቪ ነው የሚልክልህ ይለኛል። እንግዲህ አሁን ክሪስቲፋይ ቲቪን 3 ሰረዞችን ነክቼ ኢግኖር እለዋለሁ ማለት ነው። ኢግኖር ማለት ምንድነው? እንግዲህ ተወው እንደማለት ነው። ኦልዌይስ አለውና አንስታይል አፕ የሚል አለ። አፕሊኬሽኑን አጥፈው ነው የሚለኝ። እንደምትመለከቱት እንግዲህ እነ ክሪስቲፋይ ቲቪ እነ ኳልኩሌተር እና ኮል ፍላሽ የሚለው እነዚህ አፕሊኬሽኖች ማለት ነው የተደረደሩት ለኔ ማስታወቂያ ሲልኩ የነበሩት በግልጽ ታውቋል። እነዚህ ናቸው ማለት ነው። የማትፈልጉት አፕሊኬሽን ካለ አንስታይል ማድረግ ትችላላችሁ እየነካችሁ። እንግዲህ እንደምትመለከቱት አንስታይል አፕ እያደረጋችሁ ማቋረጥ ትችላላችሁ ማለት ነው። አሁን ደግሞ ወደ ወሳኝ ወደ ሆነው እንሄዳለን። ምንድነው እሱን ለማድረግ ማለት ነው ወደ ክሮም እንሄዳለን። ወደ ስልካችን ክሮም እንሄድና
ክሮም ላይ ከገባን በኋላ እንደምትመለከቱት አሁን ያለሁትኝ ክሮም ላይ ነኝ። ከዛ በኋላ ወደ ላይኛው በኩል ይቺ 3 ሰረዟ ማለት ነው እሷን አንዴ ትጫናላችሁ። እሷን አንዴ ከተጫናችሁ በኋላ እሷን አንዴ ከላይ በኩል እሷን ከተጫናችሁ በኋላ 3 ሰረዞች በጣም እንደምታዩት ሲቲንግ የሚል አለ። ይሄ ያከበብኩበትም ማለት ነው። እሱን አንዴ ሲቲንግ የሚለውን ትጫናላችሁ ማለት ነው። ከዛም ወደ ታች ዝቅ ዝቅ ታረጉና ሳይት ሲቲንግ የሚለውን ትመርጣላችሁ ማለት ነው። ይሄ ያከበብኩበትም ማለት ነው። ሳይት ሲቲንግ የሚለውን አንዴ ትጫናላችሁ። ከዛ እንደምትመለከቱት ወደ ታች ዝቅ ዝቅ ታረጋላችሁ ማለት ነው። ከዛም ወደ ታች ዝቅ ካረጋችሁ በኋላ እንደምትመለከቱት ብዙ አይነት ታቦች ይመጣላችኋል ማለት ነው። ከእናንተ የሚጠቅማችሁ እንግዲህ ኢንተርሲቭ አድ የሚል አለ። እንደምትመለከቱት ኢንተረሲቭ አድ የምትለውን አንዴ ትጫናላችሁ ማለት ነው። ከዛም ኢንተረሲቭ አድ የሚለው የእናንተ ልክ እንደዚህ ኦን ከሆነ ኦፍ ታረጋላችሁ ማለት ነው። የኔ እንደምትመለከቱት ኦፍ አድርጌው ነው ማለት ነው። ይህን ያከበብኩበትን የእናንተም ኦፍ ነው መሆን ያለበት ማለት ነው። አሁንም በድጋሚ ከሳይት ሴቲንግ ሳትወጡ ወደ ላይ ከፍ ታረጉና ኦን ዲቫይስ ሳይት ዳታ የሚል አለ ማለት ነው። ኦን ዲቫይስ የምትለው እንደምትመለከቷት ይችን ነገር ሳይት ካን ሴቭ ዳታ ኦን ዮር ዲቫይስ ነው የሚለው ማለት ነው። እሷም ኦን መሆን አለባት ማለት ነው። ከዛም ወደዚህ ትንሽ ከፍ ከፍ ታረጉትና ፖፕ አፕ ኤንድ ሪዳይሬክት የሚል አለ። እንደምትመለከቱት ፖፕ አፕ ኤንድ ሪዳይሬክት የሚለውን ይቅርታ፣ ፖፕ አፕ ኤንድ ሪዳይሬክት የምትለውን ማለት ነው። ይችኛዋን ያከበብኩባትን እሷን አንዴ ትጫናላችሁ። ፖፕ አፕ ብሎክድ የምትለው እንደምትመለከቱት አሁን የእናንተ ኦፍ ነው መሆን ያለበት ኦን ከሆነ ማለት ነው። ልክ እንደዚህ ኦፍ ታረጋላችሁ ማለት ነው። አሁን በሚገባ ይህን ነገር ካረጋችሁ በፍጹም በእናንተ ስልክ ማስታወቂያ ሊመጣ አይችልም ማለት ነው። የትኛውም አድቨርታይዝመንት፣ የትኛውም አድ ወደ እናንተ ስልክ ከዚህ በኋላ ሊመጣ አይችልም ማለት ነው። ይሄን ሁሉ ነገር አድርጋችሁ እንደው ድንገት ያልኳችሁ ነገር አልገባችሁ ካለ በቀላሉ ፕሌይ ስቶር ላይ ገብታችሁ አድ ብሎከር ብላችሁ ሰርች አድርጋችሁ እንደምትመለከቱት ከ10 ሚሊዮን በላይ ዳውንሎድ ያለውን ማለት ነው። ከ10 ሚሊዮን በላይ ዳውንሎድ ያለውን እንደምትመለከቱት ሁሉንም አዶች እንትን ይልላችኋል ማለት ነው። ብሎክ ያረጋላችኋል። የተለያዩ ስካሞችን ብሎክ ያረጋዋል ማለት ነው። እንደዚህ አድርጋችሁ በጣም በቀላሉ ወደ ስልካችሁ ማስታወቂያ እንዳይመጣ ማድረግ ትችላላችሁ ማለት ነው።